አንድ ጊዜ ባልና ሚስት ወደ ባንክ በመሄድ ላይ ሳሉ በአንድ ጥግ ላይ ምግብ በመስረቁ ምክንያት በሰዎች ተደብድቦ የወደቀ ሕፃን ተመለከቱ። ሰውነት ቆስሎና ደክሞ ያዩት ይህ ሕፃን አንጀታቸውን አንጀታቸውን በላው። በሁኔታው በጣም ስለደነገጡ በፍጥነት ወደ ሆስፒታል ወሰዱት። የሕክምና ወጪውንም ሙሉ ለሙሉ ከፍለው ሕፃኑ ወደ ቤታቸው በመውሰድ ተንከባከቡት። ሉክ የተባለው ይህ ሕፃን ከህመሙ አገግሞ ሲነቃ የልቡን እውነት አወጣላቸው። በሚንቀጠቀጥና ዝቅተኛ ድምፅ ሁሌም ዶክተር መሆን ነበር ህልሜ። ነገር ግን ወላጆቼ በመኪና አደጋ ከሞቱ በኋላ ጎዳና ላይ ወደቅኩ። ሕይወቴን ለማትረፍ ስል ምግብ ለመስረቅ ተገደድኩ አላቸው። ባልና ሚስቱ በልጁ ታሪክ ልባቸው ተነካ። እንደ ልጃቸው አድርገው ሊያሳድጉትና ሊያስተምሩት ወሰኑ። ነገር ግን ነገሮች እነሱ እንዳሰቡት አልሆነም። የገዛ ልጃቸው ወላጆቹ ለሉክ በሚያሳዩት ፍቅርና እንክብካቤ በቀናት እሳት ተቃጠለ። አንድ ቀን ወላጆቹን አስጠራና ይህን የጎዳና ልጅ እዚህ ቤት ካስቀረችሁት ራሴን አጠፋለሁ፣ ወይ እኔም ወይ እሱ ምረጡ ሲል አስፈራራቸው። ባልና ሚስቱ በሕይወታቸው ገጥሟቸው የማያውቅ ከባድ ፈተና ውስጥ ወደቁ። የገዛ ልጃቸው ሕይወት አደጋ ውስጥ እንዳይገባ በመስጋት የማይቻል የሚመስል ውሳኔ ወሰኑ። ልኩን ጠሩትና የነበራቸውን ጥሪትና የቆጠቡትን ገንዘብ ሰጥተው አይናቸው በእንባ እየረጠበ መረቁት። ልኩም ውለታቸውን አስቦ እያዘነ ተሰናበታቸው። ከዚያ በኋላ 10 ዓመታት አለፉ። የተንበሸበሸው ልጃቸው ግን እንደጠበቁት አልሆነም። ምግባረ ብልሹ፣ ሱሰኛና ቁማርተኛ ሆነ። ወላጆቹ ከእርሱ ጋር ያላቸው ግንኙነት ማቋረጥ ሲፈልጉ ይባስ ብሎ ያለቻቸውን ቤት ሸጡ። ከዛ ቤታቸው አባረራቸው። እነዚያ አዛውንቱ ሜዳ ላይ ቀሩ። አንድ ቀን አዛውንቱ ሰውዬ የዕለት ጉርሳቸውን ለማግኘት ፕላስቲክ ሲለቅሙ በከፍተኛ ፍጥነት ይጓዝ የነበረ መኪና ገጫቸው። በሰዎች እርዳታ ወደ ሆስፒታሉ እየወሰዱ ሁኔታቸው አሳሳቢ ነበር። ዶክተሩ ወደ ሚስትየው መጣና ባለቤቱ አስቸኳይ ቀዶ ጥገና ያስፈልገዋል፣ አለበለዚያ